ሀይ እንዴት ናችሁ? በስልካችን ካፒታል ማሻሻል እናደርጋለን። ለማህበራት በኦፔራ መጫን ትችላላችሁ፣ በክሮም መጠቀም ትችላላችሁ። ትንሽ ፈጠን ስለሚል በኦፔራ ብትጠቀሙ አሪፍ ነው። ከዛ በፊት ግን ኦዲት ሪፖርት እና ቃለ ጉባኤ በፒዲኤፍ ማሰር አለባችሁ። ኢሜጅ ኦፍ ፒዲኤፍ የሚለውን ከፕሌይ ስቶር ላይ አውርዱት። ይሄው ጭኛዋለሁ። ከዛ ፕላስ እያረጋችሁ በፎቶ በደንብ እንዲታይ ውድቅ እንዳያረግባችሁ ጽድት አርጋችሁ አንስታችሁ በዚህ እንደዚህ አርጋችሁ መደርደር ትችላላችሁ። በተርታ እንዳይዘበራረቅባችሁ እንደዚህ ካረግን በኋላ ኮንቨርት እናረገውና ስናወጣ በስሙ እንዲወጣለን ስም እንሰጠዋለን። እኔ ያረኩትን ይሄው እንደዚህ ያርጋችሁ በስልካችሁ ካነሳችሁ በኋላ እንደዚህ ካገናኛችሁት በኋላ በፒዲኤፍ ከዛ ኦፔራ ውስጥ እንገባለን። አገልግሎት እንጠይቃለን ማለት ነው። ኢትሬድ ብለን እንጽፋለን። etrade.gov.at ብለን ከጻፍን በኋላ ፓስወርድ እና ቲን ነምበር እና ፓስወርድ እናስገባለን። እዚች ጋር ዲስክቶፕ ላይ አውት አድርጉት፣ ልክ እንደ ኮምፒውተር እንድትጠቀሙ። ከዛ ሳይን ኢን ትላላችሁ። ከዛ ይገባልናል ማለት ነው። ይግቡ እንላለን። ከገባልን በኋላ መጀመሪያ ምዝገባ ነው የምናሻሽለው። ምዝገባችን ካሻሻልን በኋላ ነው ፍቃድ የምናሻሽለው። ምዝገባ የንግድ ምዝገባ ማሻሻል እንላለን። መጀመሪያ 25 ሚሊዮን ነው፣ አሁን ትንሽ ነው 26 ሚሊዮን ነው ለጉባኤ። በዛ መሰረት እንሞላለን። 26 ሚሊዮን 126 ብለን 20 አንትተን እንሞላለን። 20 አናስገባም ቢሊዮን ብሎ ነው ስለሚመጣ 8 ዲጂት ነው የምናስገባው። ከዛ 00 አድርገን የተከፈለ ካፒታል የሚለው ላይ እናስገባለን። የተፈረመ ካፒታል የሚለው ከዛ ድጋሚ ደግሞ የተከፈለ ካፒታል የሚለው ላይ ኮፒ እናደርገዋለን። ራሱ እንደዛ ካረግን በኋላ ካረጋገጥን በኋላ አስቀምጥ እንላለን። ከዛ ቀጥል እንላለን። ከዛ ይመጣልናል። ምንም አንነካም። እዚህ ጋር ይቀጥሉ እንላለን። እዚህ ጋርም ይቀጥሉ ብለን እዚህ ጋር ማሻሻያ የምናደርግበትን ቃለ ጉባኤና ኦዲት ሪፖርት ቅድም ያዘጋጀነውን እናስገባለን። መጀመሪያ ቃለ ጉባኤ እናስገባለን። ከዛ ኦዲት ሪፖርት እናስገባለን። ፋይል ስለሆነ ትንሽ ይቆያል፣ በትዕግስት እንጠብቀዋለን። አስገብቶልናል። ይሄው በፋይሉ በትክክል ተቀምጧል ብሏል። ከዛ ጨርስ እንለዋለን። ከዛ አንዴ ወደ ኋላ እንመለስና ያስገባነው ካፒታል ትክክል መሆኑን እናያለን። ከዛ ተመልሰን ደግሞ ቀጥል ብለን እንጨርሳለን ማለት ነው። ጨርስ እንላለን። ግን ተመልሳችሁ ያስገባችሁን ካፒታል ድጋሚ እዩት። ራሱ
ሳይሻሻልን ሊመጣ ስለሚችል ማስገባታችሁን አረጋግጡ። ከዛ ምዝገባውን ልክ ያለው ክፍያ ቁጥር እጠብቃለሁ ማለት ነው። ከዛ ክፍያ ቁጥር መጥቶልኛል፣ ምዝገባውም ተልኮልኛል። ይኸው ካፒታሉም እኔ ባስገባሁት 26 ሚሊዮን ምናምን ብሎ ያስገባሁት መጥቶልኛል። አሁን ደግሞ ፍቃድ ማሻሻያ ነው የምጠይቀው ማለት ነው። ከዛ የምፈልገውን መርጬ የኔ ብዙ ስለሆነ ነው። እናንተ የራሳችሁን ካፒታል ማሻሻያ የምትለውን ክሊክ አድርጋችሁ ቀጥል ትላላችሁ። እዚህ ጋር ኦዲት ሪፖርት እና ቃለ ጉባኤ እናስገባለን። ቅድም ያስገባነውን ድጋሚ ማለት ነው። እዚህ ጋር ያስፈልጋል የሚባለው እንትን ማሻሻያ ቃለ ጉባኤ ብቻ ነው፣ ግን ውድቅ ስለሚያደርገው እዛ ጋር የግድ እዚህ ጋር ኦዲት ሪፖርቱን አስገቡት ለፈቃዳችሁ ማሻሻያ። አንዱ ላይ ማሻሻያ ካፒታል የሚለው ላይ አንዱ ላይ እንጭነዋለን። ምዝገባ ሳይሻሻል ፈቃድ አይሻሻልም። ስለዚህ ምዝገባችን ስላሻሻለ ፈቃዱን ነው ቀጣይ የምናሻሽለው። ኦዲት ሪፖርቱ ብዙ ፔጅ ስለሆነ ለዛ ነው የጫነ ትንሽ የሚቆየው። ይሄው ጨርሷል፣ ፋይሉ በትክክል ተቀምጧል ብሏል። ከዛ ጨርስ እንለዋለን፣ ተላከ ማለት ነው። እንደዚህ የኔ አንድም ሲሆን ይመጣላችኋል። እናንተ ፍቃዳችሁን እየመረጣችሁ ካፒታል ማሻሻያ እያላችሁ ቀጥል ማለት ነው። ከዛ በሚቀጥለው ደግሞ ፋይላችሁ ማስገባት ነው ማለት ነው። ከዛ የፍቃድ ማሻሻያ ብር 80 ብር ከከፈላችሁ በኋላ በቴሌ ብር ወይም በኢትዮጵያ ንግድ ባንክ ፍቃዳችሁም ተሻሽሎ ይመጣል ማለት ነው። በዚህ መልኩ በስልካችን ካፒታል ማሻሻያ ማድረግ እንችላለን ማለት ነው። እና ይኸው እንትናችን ፈቃዳችን ተሻሽሎልኛል። በዚህ መልኩ ፈቃዳችንንም ምዝገባችንንም ማሻሻል እንችላለን በስልካችን። ከወደዳችሁ ሰብስክራይብ አድርጉ። አመሰግናለሁ። ቻው